ውዱ አባቴ እንዳጋጣሚ ኢድን ከኔ ጋር ነበርና ያሳለፈው። ይህ ለኢድ የሚለብሰው ልብስ ነው። እዚህ ጋ የሀበሻ ቀሚስ ነበር መልበስ የምፈልገው። ከወለድኩ ወዲህ ስለወፈርኩኝ ሊሆነኝ አልቻለም ማለት ነው። መጀመሪያ ለቤቴ እንኳን አደረሰሽ ልጅ ፈልጋለሁ። ማሻአላ አለይኩም። የምር አስቀናቸው። በአሁኑ ሰዓት ነው ጎማ የሚተነፍሰው። ونضع الموازين القسط ليوم القيامة الله يتخوف. السلام عليكم ورحمة الله وبركاته. ውድና የተከበራችሁ የማሪፋና የማሚ ቤተሰቦች እንዴት ናችሁ? በያላችሁበት አላህ ይጠብቃችሁ። ዒድኩም ሙባረክ ተቀበለ አላሁ ሚና ወሚንኩም ሷሊሐል አዕማል። እንኳን ለተከበረው አረፋ በዓል በሰላም አደረሳችሁ አደረሰን። ዒዱ የሰላም የፍቅር የደስታ የመተዛዘን የመተሳሰብ ይሁንልን ይሁንላችሁ ያልኩኝ እንግዲህ ኢድን ከቤተሰቦቼ ጋር ደስ በሚል ሁኔታ ያሳለፍኩ ነው። ያው መጫት እንደመሆኔ ኢድን በቤት ውስጥ ነው ያሳለፍኩ ያለሁት። በእኛ አካባቢ ደግሞ ማለት የጎረቤቱ ባህል በየቤቱ እየዞሩ እንኳን አደረሳችሁ እያሉ ነው በየቤቱ የሚያዳርሱትና እኔ ግን ያው ልጄ ስለሚያለቅስብኝ እቤቴ ቁጭ ብዬ ነው ኢድ እያሳለፍኩ ያለሁት። ቡና አፍልቼ ጎረቤቶቼን ጠርቼ አጠጥቻለሁ። አሁን እነሱን ከሸኘው በኋላ ውዱ ባለቤቴ ጋር ቁጭ ብለን የሆድ ሆዳችንን እያወራን ፈንዲሻ እንዲሁም ዳቦ ቆሎ እየቆረጠም ኢድን ደስ በሚል ሁኔታ እያሳለፍን ነው። አልሐምዱሊላህ ረብል ዓለሚን። እንግዲህ አላህ ሱብሓነሁ ወተዓላ ስደተኛ እህት ወንድሞቼን አላህ አላማችሁን አሳክቶላችሁ የወጣችሁበትን አላማ አላህ አሳክቶላችሁ በሰላም ወደ ሀገራችሁ የምትመለሱ ከምትወዷቸው ቤተሰቦቻችሁ ጋር የምትገናኙ አላህ ያደርጋችሁ። እሺ ውድ ተመልካቾቻችን የዛሬ ኢድ ውሎዬን በከፊሉም ቢሆን እያሳየኋችሁ ነበር። አሁን ማሜ ጋር አጭር ቆይታ ይኖረናል። ማሜ በመጀመሪያ እንኳን አደረሰ የኢድ ሙባረክ። ሲቀጥል ኢድ እንዴት ነበር? እንዲሁም ለኢድ ሙባረክ ማለት ለምትፈልግ ሰዎች እድሉ ልስጥህ። እሺ አመሰግናለሁ እድሉ ስለተሰጠኝ። ውድ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1446ኛው ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ልላችሁ እወዳለሁ። እንግዲህ ኢድ አሪፍ ነው። ስፔሻሊ ደግሞ ከቤተሰብ ጋር ከውዷ ባለቤቴ ጋር ሆኜ ማሳለፍ በጣም እጅግ ደስታና ሀሴት የሚሰጥ ነውና በዙ አጋጣሚ መጀመሪያ ለባለቤቴ እንኳን አደረሰሽ ልጅ ፈልጋለሁ። እንኳን አብራ አደረሰ። ለመላው ሙስሊሙ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። ለውድ ቤተሰቦቼ እንኳን አደረሳችሁ። በስደት ዓለም ላይ ብቻችሁን የምታከብሩት ወንድሞቼ እንኳን አደረሳችሁ ልላችሁ እወዳለሁኝ። እንግዲህ ቤት ባፈራው ነገር ቁጭ ብለን እያከበርን እንገኛለንና እንኳን አደረሳችሁ በድጋሚ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ሐዋይ ቤት ጋር እንደምትመለከቱት ለኔና ለልጄ ልብስ አዘጋጅቻለሁ። አያችሁ የባቢ ሱሪ ስታምር ማሻአላ። እውነቱን ለመናገር ቶብ ወይም ጀለቢያ ነበር ላለብሰው ፈልገው፣ ነገር ግን ትንሽ ስለሆነ በሱ ልክ አይገኝም ብዬ ነው። እኔ ደግሞ እዚህ ጋር የሀበሻ ቀሚስ ነበር መልበስ የምፈልገው። ከወለድኩ ወዲህ ስለወፈርኩኝ ሊሆነኝ አልቻለም ማለት ነው። እውነቱን ለመናገር የሀበሻ ቀሚስ በጣም ነው የምወደው። በእኛ አካባቢ ብዙም የሀበሻ ቀሚስ የሚለብስ የለም። እኔ ግን የሀበሻ ቀሚስ በጣም ነው የምወደው። ስለዚህ ያለኝ አማራጭ ድሪያዬን እለብሳለሁ። ቀጣይ ቪዲዮአችንን የኢድ ውሏችንን ተከታተሉን። እዚህ ጋር ደግሞ ውዱ አባቴ እንዳጋጣሚ ኢድን ከኔ ጋር ነበር እና ያሳለፈው። ልብሱን አዘጋጅቼለታለሁ። ማሻአላ ጥምጣም፣ ሻል፣ ሱፍ ኮትና ጀለቢያ ምናምን። ከዛ እዚህ ጋር ሽቶ ነፋውለት።
ማሻአላህ ፏ ብሎ ነው የዋለው ኢድን። አላህ ሱብሓነሁ ወተዓላ ለአባቶቻችን ረጅም እድሜ ከጤና ጋር ይስጥልን፣ ለሞቱት ደግሞ ጀነተል ፊርደውስን ይወፍቅልን ያ ረብ። በአሁኑ ሰዓት ነው ጎማ የሚተነፍሰው። አዲሱ ነው እንዴት የተነፈሰው ነው? በባጃጅ ከሆነ ወዲያው ነው የምትደርሱት። ሸኾቹ መስላል እኮ አብዬ ማሻአላ አለይኩም የምር አስቀናቸው። በባጃጅ ከሆነ እኮ እኔም ልጄን ይዤ ብሄድ ይሆን ነበር። በባጃጅ ከሆነ አቅፌው ሰግዳለሁ ወይ ደግሞ ፊት ለፊት ያስተኛውና ላይ ዘለዋ